ذكال زكينا وأملاكنا ودعنا يسوع كريستوس لكبر منግስትك መንግስቱ ይስፋን ክርስቲያን ለዓለም يا ዮሐንስ ወንጌል ምዕራፍ 12 ቁጥር 12 وبصارت حسب بزوان لمسوا لبعض وبصروا كما يمس ኢየሱስ ኢየሩሳሌም በማግስቱ ለበዓል መጥተው የነበሩ ብዙ ሰዎች ጌታ ኢየሱስ ወደ ኢየሩሳሌም እንደመጣ በሰሙ ጊዜ የሰሌን ዛፍ ዝርግፍ ይዘው በሳና በእግዚአብሔር ስም የሚመጣ የባህሪ አምላክ ነው የእስራኤል ንጉሥ እያሉ ወጥተው ተቀበሉት። ጌታ ኢየሱስም የአህያ ግልገል አግኝቶ በእርሷ ላይ ተቀመጠ። የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ግልገል ተቀምጦ ይመጣል ተብሎ እንደተጻፈ። ጌታ ኢየሱስም ከተገለጠበት ጊዜ በቀር ቀርቦስ ደቀ መዛሙርቱ ይህንን ነገር አላወቁም ነበር። ያን ጊዜ ግን ስለ እርሱ እንደተጻፈ አሰቡና እንዲህ አደረጉለት። ከዚያም አብረውት የነበሩት እነዚያ ሕዝብ አልዓዛርን ከመቃብር እንደጠራው ከሙታን ለይቶ እንዳስነሳው መሰከሩለት። ለዚህም ነገር ሕዝቡ ሁሉ ሊቀበሉት ወጡ። ይህ ተአምራት እንዳደረገ ሰምተዋልና። ፈሪሳውያንም እርስ በርሳቸው ምንም የምትረቡት የምትጠቀሙት እንደሌለ አያላችሁን? እነሆ ዓለም ሁሉ ተከትሎታል አሉ። ከጽርም ሰዎች ይሰግዱ ዘንድ ለበዓል የመጡ ነበሩ። እነሱም የገሊላ የቤተሳይዳ ወደሆነው ወደ ፊልጶስ ሄዱ። አቤቱ ጌታ ኢየሱስ እንሻለን አሉ። ፊልጶስም ሄዶ ለእንድርያስ ነገረው። ፊልጶስና እንድርያስም ሄደው ለጌታ ለኢየሱስ ነገሩት። ጌታ ኢየሱስ መልሶ እንዲህ አላቸው፣ አሁን የሰው ልጅ ሊመሰገን ጊዜው ደረሰ። በወልድ ያመነ የዘላለም ሕይወት አለው፣ በወልድ ያላመነ ግን ይፈረድበታል አላቸው።